እግዚአብሔር እንድታመሰግን ስለፈለኩ ነው። ለምን እግዚአብሔር ፈቅዶልህ ነው። ብዙ ሰዎች አልተፈቀደላቸውም ይሄን ለማድረግ። አንተ ግን ፈቅዶልህ ነው እግዚአብሔር። እና እውነት እግዚአብሔርን አመስግን። ለምን ለዚህ ትልቅ በረከት እግዚአብሔር ስለፈቀደልህ። እና አሁን ስለ ሽልማት ካወራ ደግሞ አሁን አንተ በዚህ እንዲያን ነገር እንዳወራ አትፈልግም፣ ግን ያው ላወራ ዝም ብዬ ዶክተር ወዳጄ ነው ያነሳው ሐሳብ ነበርና ምን አለ የሲኤንኤን አዋርድ ላይ እኔ በራሴ ጮህ አድርጌዋለሁ አለ እና የኔ ሐሳብ እኔ ተስማምቼበታለሁ። ሲኤንኤን አዋርድ ብቻ ሳይሆን አሁን ኢትዮጵያ ውስጥ አዋርዶች አሉ። ለምሳሌ በጎ ሰው አለ፣ የተለያዩ አዋርዶች አሉና እነዚህ አዋርዶች ላይ የምትከታተሉ ሰዎች ሰይፉን እንደሌለ ቁጠሩት። አሁን እሱ ፊት ባይሆን ደስ ይለኝ ነበር እና ልጨርስ ሰይፉ እሱ አዋርዶች ላይ አንተ በተሸለም ደስ ይለኛል። ይሄንም ምለው ለምን መሰለክ አሁን ያንተ ሰይፉ ኦኒቤ ሰይፉ ፋንታውን ያለ ፕላትፎርም አይደለም የተጠቀመን የሁሉ ሰው የተረዳበት። አሁን እኮ የምናወራው የብዙ ሰዎችን ህይወት የሚለውጥ ጉዳይ ነው። እግዚአብሔር የሚከብርበት ይያለ ትልቅ ግዛት ሰርቶ አረጋኖች የሚጠቀሙበት አንድ ሰው እንኳን አልጋ ቁራኛ ትልቅ ነገር ነው። የሁሉ የሚጠቀምበት ነገር ስለሆነ ነገ ከነገ ወዲያም ለተመሳሳይ ዓላማ በተሻለ መልኩ እንዲሰራ ስለምፈልግ ነው። እና እባካችሁ የምትከታተሉ በመቄዶንያ ተገልጋዮች እኔ ወዳችኋለሁ የምትሉኝ ሰዎች ካላችሁ በተገልጋዮች በሰረጆች በተለይ በርቀ ቁራኛ ሰዎች ስም ለምናችሁ ይሄንን ሰይፉን በተለያዩ ሽልማቶች አድርገን ፕላትፎርሙ ከፍ እንዲል ሰዎች እንዲረዱበት ለማድረግ ነው እንጂ ላንተ በየኩ አይደለም። እኔ ለዚህ ምላሽ ለመስጠት ነው። ካሁን በፊትም የበጎ ሰው ሽልማት ላይ ታጭቼ አመሰግናለሁ ብዬ ከውድድሩ ራሴን አቅልያለሁ። ማለት ብዙ ትልልቅ ስራ የሰሩ በጎች አሉኛ እየቀለድን ነው እዚህ ቦታ ላይ ቁጭ ብለን። እሱ ብቻ አይደለም የሲኤንኤን ሂሮ አዋርድንም ገብቻ አይቼዋለሁ። በተለያዩ ሀገር ላይ ኖረው የምስኪኖችን ህይወት የቀየሩ ሰዎችን ነው በዛ ፕሮግራም ላይ የሚያጩትም የሚሸልሙትም። ከዛ አንፃር እኔ ትክክለኛው ባልሆነ ቦታ ላይ ስለሆነ የዶክተር ወዳጄን አስተያየት የተሰጠው ለዚህ ለሲኤንኤን ሂሮ አዋርድ ትክክለኛ ብቁ የሆነው ሰው የክብር ዶክተር ቢኒያም በለጠ ስለሆነ እሱ እንዲታጭ እኔ ደግሞ ማየት ይቻላል። እሺ ይሄንን ንዝጋውና እዚህ ላይ አስተያየት ለመስጠት የምፈልገው እኔ ለምን መሰለህ አሁን እኔ እንደዚህ ስል በምክንያት ነው፣ ዝም ብዬ አይደለም። ገና ስንጀምር ምን አልክ አንተ ገና ይሳካ አታውቅ፣ እንደዚህ አይነት ኤክስፒሪየንስ የለህም፣ እግዚአብሔር ይሰራል ብለህ እግዚአብሔርን በመተማመን ይሄ 5 ቢሊዮን ብር እስከተገኘው ድረስ ዩቲዩብን ኢንካም ትቼ ስራዬን ትቼ ማለት ነው እንግዲህ ለመቄዶንያ ገቢ ማሰባሰቢያ 5 ቢሊዮን እስከተገኘ ያን ረጅም ጊዜ ሊወስድ ይችላል። ያን ሁሉ መስዋዕት ከፍለ ማድረግ ብዙ ሰው አያደርገውም። ብዙ ሰው ስለማያደርገው ነው እኔም ትልቅ ሽልማት ትልቅ ነገር ሆኖ ሳይሆን አትሊስት ለፕላትፎርሙ ብለን ነውና ይሄ ነገር ግን መሆን አለበት ብዬ ስለማምን በዛው መልክ እሺ እንድትል ነው። ሰይፉ ባክ በጋችን ላይ እንደው መረጃ ለመስጠት ያህል በመላው ዓለም ያሉ የዚህ ፕሮግራም ተከታታዮች ያላቸውን ነገር እየሰጡ ነው። በአይነትም በገንዘብም እስካሁን የሰበሰብነው እግዚአብሔር የተመሰገነ ይሁን ከ1 ቢሊዮን ብር በላይ አልፏልና ለዚህ ለተሳተፉ ሁሉ ምስጋና መጀመሪያ እናቀርብ። ገና እንግዲህ ይቀጥላል። መቄዶንያን በዚህ ፕሮግራም የተነሳ ቀርብ ብዬ ማየት አጋጣሚው ተፈጠረልኝ። ለዛም በጣም መሰጠኝ። ይቀድማሉ፣ አንዳንዶች ትከሻ ይገፋፋሉ፣ አንዳንዶች በቅርብ ርቀት ይከተላሉ፣ አንዳንዶች ራቅ ይላሉ። በመጀመሪያውና ሁለተኛው ዙር አካባቢ ማን ሊያሸንፍ እንደሚችል መገመትም አትችልም። ትጨነቃለህ። አንዳንድ ሰው ችሎ አይቀመጥም፣ ወደ ቲቪው ይጠጋል። ነገር ግን የኛዎቹ አሸናፊ አድርጎ መስመር የሚያስቆርጣቸው ኮንሲስተንትሊ ያያዩትን ድል ለማግኘት ፔሳቸውን እየቀነሱ ሳይሆን እየጨመሩ ሲሄዱ ነው። እየጨመሩ ሲሄዱ ኃይል ሲሸጋሸግ ታየዋለህ። ምን ይሆናል? ቀድሞ የነበረው መቅረት አይደለም፣ መዘግየት አይደለም፣ ቆሞ ታዛቢ ይሆናል። ከ10 ደቂቃ ፊት የቀደመው ሰውዬ አሯሯጭ ነው፣ ወጥቶ ታዛቢ ይሆናል። ይሄ ትከሻ ይገፋፋ የነበረው ተከታይ ይሆናል። ተከታይ የነበረው ሁለቴ አንዴ ታጥፎ ታዛቢ ይሆናል። ተመልካች ይሆናል፣ ታዛቢ ይሆናል፣ ተከታይ ይሆናል። የኛዎቹ አንበሶች ደግሞ ቆርጠው ወርቅ ይወስዳሉ። ይሄን ነው የምታየው በኢኮኖሚያ ፖለቲካው። ሩጫ ውስጥ ብዙ ከበባ አለ። አለሁ የሚል ከግራ ከቀኝ ብዙ ነው። ኮንሲስተንትሊ ፔስን ሳትቀንስ ሩጫውን ስታፋጥን የሚፈጠረው ነገር ምንድነው? እነዛ ትከሻ ይጋፉ የነበሩት በዚያ ስፒድ በዚያ ዴዲኬሽን ማድረግ ሲያቅታቸው እየወረዱ ወይ ይታዘቡሃል፣ ወይ ይከተሉሃል፣ ወይ ደግሞ ያንተን ፍጥነት እያዩ ይገረሙብሃል። አንተ ግን ትጨርሰዋለህ። የኢትዮጵያ መጻኢ ታሪክ ይሄ ነው።
ከበባው አለ፣ አብሮ ሯጩ አለ፣ ትከሻም ይገፋፋው አለ። በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን። ትልቁን ችግር ትልቁን ፈተና አባይ የሚባለውን ፈተነዋል። የ2018 የኢትዮጵያ የማንሰራራት ዘመን ነው ብለው ነበር። እንዲያውም የእሱ መገለጫ ከሚታይ ህልም ወደሚጨበጥ ብርሃን እዚህ ቦታ ሲመጡ እና ሲያዩት መጨረሻው ይሄ ንግግር ትዝ አላሉት? እኔ ይህንን ጥያቄ የመንግስትን የስራ ኃላፊዎች ብጠይቃቸው ራሴ ደስ ይለኛል። ምክንያቱም የዛሬ 3-4 ዓመት ገደማ በ2018 የኢትዮጵያ ስራዎቻችን፣ ልፋቶቻችን፣ ድካሞቻችን ፍሬ አፍርተው ከሀሳብ ወደሚጨበጥ ነገር ይቀየራሉ የሚል ሀሳብ ስንጋራ ስንወያይ ጥቂት ዓመታት አልፈዋል። በዚያ ጊዜ ሆኖ ሲያዩት ምን እንደሚሉ አላቅም። ዘንድሮ ደግሞ የኢትዮጵያ የማንሰራራት አመት ይሆናል ብለን ነበር። የኢትዮጵያ የማንሰራራት አመት መሆኑን እኔና አንተ ሳንሆን ኢትዮጵያውያን ሳይሆኑ ዓለም ከአባይ ጋር የሚመሰክረውና የሚያየው ጉዳይ ነው። አንሰራርተናል። በቃ ኦሬዲ በጂኦፖለቲክሳችን ተቀይሯል። አባይ ማለት እኮ ኢኮኖሚክ ፋይዳው ብቻ ሳይሆን በርካታ ፋይዳዎቹ ኢትዮጵያ ላላት ህልሞች በትልቁ ግብአት መሆን የሚችል ስለሆነ የማንሰራራት ዘመኑ በህዳሴ የማንሰራራት ዘመኑ በከተሞቻችን፣ በግብርናው፣ በቱሪዝሙ በነገራችን ላይ ዳኒ አምና 2024 እና ዘንድሮ የሐምሌና ነሐሴ ዳታ የዲያስፖራ ኢንፍሎ የውጭውን አለ የኛ ዲያስፖራዎች ኢንፍሎ ከ50% ላይ እኮ አድጓል። የአምናው ዳታና የአቻምናው ዳታና የዘንድሮ ዳታ የአንድ ሀገር ዳታ አይመስልም። በከፍተኛ ቁጥር አድጓል። ብዙ ሰው እየመጣ ነው ያለው። በዛ ልክ የሀብት ትራንዛክሽን አለ። እኛ በነጋዴ ጭንቅላት ስለማናስበው እንጂ እንቅስቃሴ ውስጥ የሀብት ፍሰቶች አሉ እና ቱሪስት እያደገ ነው ያለው። ለምን የሚታይ ነገር አለ። እኛ ከተማ መጣ በጣም በርካታ የሚታዩ ጉዳዮች አሉ። እርሻችን እየተቀየረ ነው ያለው። ግሪን ሌጋሲ ኢንቫይሮንመንታችን እየቀየረ ነው ያለው። ከተሞቻችን ግሪን እየሆኑ ነው ያለው። ግድቦቻችን በሙሉ ጥም ብሎ ሞልተዋል እና ማንሰራራቱ የሚጨበጥ የሚዳሰስ የሚታይ ለኛ ይበልጥ ጉልበት የሚሰጠን ማየት ለተሳሙት ደግሞ መተው ሲያዩ አይናቸውን የሚገልጥ ይሆናል። እንግዲህ እኔ ምኞት ከሚቀጥለው ሳምንት 15 ቀን በኋላ የህዳሴ ግድብ ለመላ ኢትዮጵያውያን ለጉብኝት ክፍት ይደረጋል። ኤርፖርቱ እንዳየኸው በመጠነኛ ተሰርቷል። የኢትዮጵያ አየር መንገድ ሊበር ይችላል። እዚህ ኪው 400 70 ሰው 80 ሰው ይዞ ሊመጣ ይችላል። ያ ሰው መጥቶ ጎብኝቶ ከ100 በላይ ቪላዎች ተዘጋጅተዋል። አድሮ መሄድ ይቻላል። ቀድሞ ቡክ አድርገው መጥተው ይሄንን አባዩን ችግር ይሄንን የዘመናት ቀፍድዶ የያዘን ኢትዮጵያ ትልቁን ፈተና እንዴት ይህ ትውልድ ሰብሮ እንዳስቀረው ማየት መማር የሚኖርባቸው ይመስለኛል። ይሄንን ጉዳይ ስናነሳ ታሪክ የምንሻማ ሳንሆን ታሪክ የምንሰራ ትውልድ መሆናችንን ማሰብ ያስፈልጋል።